ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። I say Joseph. See, ይላል ጉባኤው. You don't understand me. I say Joseph. See, በቃ ጉባኤው ይነሳል. Oh my God. I say Joseph. See, ተነስቷል ግማሹ. ራባባባ ዮሴፍ እኮ ነው። ዮሴፍ በዮሴፍ ፕሪቺት የሚላል ማለት ነው። ዮሴፍ እኛ እኮ ስማ ከዘፍጥረት እስከ ራእይ ለፍልፈን ወይ እንዲያትሉ ወይ እንዲያትሉ። በነገራችን ላይ ግን ዘሌ በእነዚህ 25 ዓመት እኮ አንተ ራስህ ጋብዘን አታውቅም እኮ። ይሄ እኮ ምንድነው የምትለው አንተ? እንዴ በትጋብዘን እኮ እንመጣ ነበር፣ እናገለግል ነበር። ክብር ለኢየሱስ ይሁን። ስለዚህ አንተም ጋር ራሱ እንትን ችግር አለ ማለት። ጌታ የተመሰገነ ነው። ኢየሱስ ክርስቶስ ያድናል። ዳዊት ቢባል ምን ይጣቀማል? ምን መግቢያ መውጫ ነው የምታጣው? ምን እንትልጉ ጌታ ምስክር ዋጪ ነው። እንደው ማንንም ባያውቅ በሰላም ሹልክ ይያል ግብት ይያል በሰላም ያለችውን ይሁን ምንም ምን ትርጉም አለ? አሁን እውነት እንነጋገር ይባል። አሁን እዚህ ውስጥ አንድ የማይታወቅ ሰው የጌታን ሥራ የሚሰራ በቃ በሰላም ወጥቶ እዛች ጋር ሽሮ ቤት ድብን አርጎ በ15 ብር ቆንጆ ሽሮ እዚች ጋር ቃሪያዋ እዚች ጋር እንትን ያለችው ድብን አርጎ በልቶ ሄዳ። እኔ በገባ ግን ሳልወድ በግድ ባለ 200 ብር ውስጥ ያስገባዋል ማለት ነው። ብራዘር ምንም ጥቅም የለውም። ታዋቂ መሆን ኑሮን ያስወድድብሃል። ምንም ይልቁንም አንተ ዝም ብለህ ኢየሱስ በአንተ ላይ በኃይል ይታይብህ። የሚሻለው እሱ ነው። ስለ ኢየሱስ አለኝ እያለ እንደነ ጴጥሮስ ካወራን ሰይጣን የሚባል ነገር ስሙን ሳናነሳው እንውጣል። አሜን። ትውልዱም በቃ ኢየሱስን ካወቀ ምን ይሰራል እሱ ጋር? አያችሁ፣ ስለ ኢየሱስ ነው መድረካችን። እንዴት ስለ ሰይጣን ይሰበክበታል? ስለ ሰይጣን 14 ነገሮችን ዛሬ እንማራለን። እንዴት ይባላል? እውነት ነውር እኮ ነው። እውነቴን እኮ ነው። ምንድነው 14 ነገር ስለ ሰይጣን የምንማረው? እንደው ባይ በጌታ እውነት ለመናገር ምንድነው ምንለው? 14 ነገር ምንድነው? ከዛ ደግሞ እሱም ብሶ ደግሞ የሚቀጥሉትን 6 ሳምንት የምንማረው ስለ አጋንንትና ስራዎቹ ምን ይሰራልናል? የራሱ ደቀ መዛሙርቶች ይማሩት እሱ ነው። እኛ የኢየሱስ ደቀ መዝሙር ነን። የምንማረው ስለ ኢየሱስ ነው። የምናወራው ስለ ኢየሱስ ነው። የምንናገረው ስለ ኢየሱስ ነው። የምንዘምረው ስለ ኢየሱስ ነው። በአንድ ቴዎሎጂ ትምህርት ቤት ውስጥ ለተማሪዎች ሁሉ አንዳንድ ሉክ ተሰጠ እና በፊት ለፊቱ ገጽ ላይ ስለ ኢየሱስ ባህሪዎች፣ ስለ ኢየሱስ በቃ የምታውቁትን ሁሉ ኢየሱስ በቃ ስለ ኢየሱስ ጻፉ ተባሉ። ገልብጡና ደግሞ ስለ ሰይጣን ደግሞ ማንነት ጻፉ ተባልና ደቂቃ ተሰጣቸው። በዚህ ደቂቃ ውስጥ ቶሎ ተንትናችሁ አምጡ ተባሉ እና ያ ወረቀት ተሰጣቸው። ሁሉም በቃ ኢየሱስማ ድንቅ ነው፣ አዳኝ ነው፣ ቸር ነው፣ ኧረ ምሕረቱ ቸርነቱ ገናና ነው። ይገለብጥና ሰይጣን ሌባ ነው፣ ሰይጣን ወንበዴ ነው፣ ዘራፊ ነው፣ አራጅ ነው እየጻፈ ሁሉም ይሰጣል። አንደኛው ልጅ ዝም ብሎ ስለ ኢየሱስ ሲጽፍ ሰዓት አለቀ ተባለ። ስለ ሰይጣን ሳይጽፍ ገልበጥ አደረገና ለሰይጣን ጊዜም የለኝም ብሎ። ስለዚህ አትጠራጥሩ። የሚያስደንቅ ክብር፣ የሚያስደንቅ ኃይል በብዙ እህቶቼ ላይ ይወድቃል፣ በብዙ ወንድሞቼ ላይ ይወድቃል። ሃሌሉያ። አገልጋዮች እርስ በርስ አሜን። በሚደንቅ ሁኔታ በሚደንቅ አሰይ እናቴ ጌታ ይባርክ። እንዳንቺ ነው እኛ የምንፈልገው። ለሚለስን ነው እንጂ ነገረኛ ምን ይሰራል? በቃ ሃሌሉያ። ህሊና ደስ ይለኛል እና ሰው ውስጥ ነው ያለው ህሊና። በአጠቃላይ እኔ ውስጥ ያለው ህሊና የዳዊት ህሊና የሚባል፣ አሮን ውስጥ ያለው እንደዛው ነው፣ ሳርዬ ውስጥ ያለው በቃ ህሊና አለኛ ውስጥ። ከዛስ ደምበኛ ምቀኛ ና አይደለ? ምቀኛ ኮንክ ቤት ስትገባ ምቄ ይላል ራሱ ውስጥ ቁጭ ብሎ አይ ህሊናዬ ጌታ ምስክርን አለቅም ተኝተ ምቁ ይጠብቀን።
ካንተ ነው አይደል ብትል ተመልሶ ይመጣል። አይመቀኝ ቆይ ሰው አለ ራሱ በአበሻው ሶሳይቲ የሚሰሩትን ፊልሞች ሳያቸው የሚሰራውን ድራማ ምናምን ሳይው ራሱ እንትን አይወድም። ለምሳሌ እንዴ ቆይ ሀብት አይወድም፣ ፊልሞቻችን ሀብት አይወዱም። ክሊፕ ራሱ አሁን እኛ ሀገር ክሊፕ እኔ ሳጠና ሰራ ክሊፕ ሰራ ምንድነው ችግሩ ሰው ክሊፕ ለምን ጠላ ብዬ 3 ወንድሞቼና አንድ እህቴና 2 ወንድሞቼ አውጥተው ነበር ክሊፕ ቪሲዲ የሚባለው ማለት 3ቱንም ገብቼ አየን። ሳይ ሰው የጠላው ልብስ ይቀያይራሉ። ስለዚህ ሰው ልብስ አይወድም ማለት ነው። አበሻ ካኒቴራ ነው የሚወደው። በቃ በካኒቴራ በቃ ምን ታረጋለህ? አይ መኪና ካለበትማ ይገስጻል። ሰማ የመኪናው አሰራ ይላል። ሰው መኪና አይወድም ማለት ነው። እና ቤትም አይወድም ፎቅ ነገርም አይወድም። እና ምንድነው ከሆነ ከጎጆ ቤት ስትወጣ የጉስቁልና አሰራር የተመታዩን ምንድነው መሰል እኛ ከሌለን ሌላው ሲኖረው ጥሩ እኮ ነው። ጥሩ ነው። አንቺ መኪና ያለሽም እግዚአብሔር የተመሰገነ ይሁን። መኪና ያላቸው አሉ በቃ ራይድ ይሰጡናል። እየሰማችሁ ባይሰጡንስ ራሱ አላቸው ማለት እንደገና ደግሞ ምን በእነሱ መኪና መቅናት ምን ያስፈልጋል? የእነሱን መኪና ተደግፈሽ ፎቶ ተነስተሽ ወደ ቤተሰብ መላክ ምንድነው? እውነቴን ነው እኮ ምን አለበት? ምንድነው ክፋቱ? ክብር ለኢየሱስ ይሁን። አዲስ ነገር የለም ምንም። እዚህ ጋር ምን እኔ እንትን ነኝ ማለት አንችልም። ምን አዲስ ነገር አለ? የምናወራው ዘላለማዊ ከሆነ አሁን እዚህ የምናደርገው ነገር ይሄኛው አሁን ይሄ ጊዜያዊ የሆነው ይሄማ ድንኳን የሆነው የሚለውን ጴጥሮስ የሚናገር እሱን ለዘላለማዊ ክብር አውለነው እንለፍ። አሜን ነው በቃ። በተረፋውን ስንወጣ ግማሾቻችን ኮንዶሚኒየም ነው፣ ግማሾቻችን ኪራይ ቤት ነው። ምን አዲስ ነገር የለም በቃ። አንዳንድ ሰው ስኬት የሚያደርገው ራሱ አሁን በመኪና መጣው። አሁን እዚህ ውስጥ በመኪና ይመጣል አይደል? በብስክሌት ይመጣል፣ በባጃጅ ይመጣል፣ ደግሞ በ11 ቁጥርም ይመጣል። ልክ ነኝ አይደለም? እሺ አሁን ስኬት እንዴት መምጫው ይሆናል? ባጃጅ እንዴት ስኬት ይሆናል? ቪኤት እንዴት ስኬት ይሆናል? ስኬት መድረስ ነው። ደርሰናል። ይሄው ደርሰናል። ዋናው ስኬት መድረስ ዓላማ አድርገን ዛሬ 25ኛ ዓመት ለማክበር እዚህ ለመድረስ አይደል የመጣ ነው። በብስክሌት እንምጣ፣ በመኪና እንምጣ፣ በራይድ እንምጣ፣ በባጃጅ እንምጣ፣ በቪኤትም እንምጣ ምን ብለናል? ስኬት ታዲያ መድረሻው ነው ወይንስ መድረስ ነው? አለቃ አቅልለው ህይወት እዚህ ምድር ላይ ያለውን ላይፍ አቅልለው ይልቁንም ኢየሱስን በማግነን አክብደው እንጂ እንዴት መምጫውን ስኬት አድርገ መከራ ትበላል? እሱ እንትን ይንደች እሱ ቤት ትላለህ። ቶኒ ይሄ ለሚያልፍ ነገር ተወርሱን እርሳው። እማያልፍ አለ፣ ዘላለማዊ የሆነ እውነት አለ። ኢየሱስ የሚባል ድንቅ ጌታ አለ። አዎ በቀኙ ልንቀመጥ እዚህ መከራየትን ታማራለህ እንዴ? ተከራይቼ ናምጥ አንተ ብቻ አይደለም። ጳውሎስም 3 ዓመት ተከራይቶ ነበረበት ቤት ይላል መጽሐፍ። ጳውሎስም ተከራይ ነበር። ምን እኔ ያለ እንትን ትላለህ እንትን አትበል። ጳውሎስ ይሄን ሁሉ መልእክት የጻፈው ጳውሎስ ተከራይ ነበር። እንግዲህ አከራዩ ደግሞ ምን ያለ ያንገበግቡት እንደነበር በዛ ዘመን ዝም ብለህ አስብ። አትደነቅ በቃ እንትናችን ጸሎታ እልቢዳን ግድ የለም። ይስጠን ቤት እንዲሰጠን ጥሩ ነው። ምን ችግር አለ? አሜን ነው። ክፋት አለው እንዴ? የለውም። እግዚአብሔር የተመሰገነ ይሁን። ይስጠን እንኖራለን። ጌታ የተመሰገነ። ጴጥሮስ እናንተ የገደላችሁት ሲል እነሱ አብረው የስ ልክ ነው። እኔ እኮ አሜሪካን ሀገር እኮ እንዴት ደስ እንደሚል አሜሪካ ብዙ ቸርች እጄ ተሰልፍ ያሉ ይገርመኛል። ገና ፕሪቸሩ ሲመጣ ገና ይላሉ። ገና እግዚአብሔር የመጣ ነው ይመስል ሰባኪ ሲመጣ ገና ዋው ይላል። ቱዴይ ሲል ይላል መሀል ላይ our message about Joseph. Say Joseph. I say Joseph. See, ይላል ጉባኤው። You don't understand me. I say Joseph. ሲል በቃ ጉባኤው ይነሳ። Oh my God. I say Joseph. ሲል ተነስቷል ግማሹ። ራባባባ ዮሴፍ እኮ ነው። ዮሴፍ በዮሴፍ ፕሪችት የሚል አለ መሀል ላይ ዮሴፍ
እኛ እኮ ስማ ከዘፍጥረት እስከ ራእይ ለፍልፈን ወይ እንዲያትሉ ለማርያም እኮ ትወልጃለሽ ሲላት እኔ እኮ እንዳላቅም ስትለው ወንዳታቂም ግን ትወልጃለሽ እንደ ህጉ እኮ የሚለው በወንድና በሴት ነው። አሁን ደግሞ ህጉን ያወጣው ጌታ ደግሞ በሴት ብቻ ፈለገ እና ምን ይደረግ? ማን ይከለክለዋል? አንተ ከልካይ የሌለው አምላክ እኮ ነው ያዝነው። ምንም ነገር መስራት ይችላል። ምንም ነገር ማድረግ ይችላል። ከልካይ የለውም በሉ እስቲ መጣ እንደውም ከመምጣቱ በፊት ራሱ በላስገባሉ አንተና ቤተሰብም ግቡ ሲገቡ ራሱ ቢያንስ አንድ ሰው አራ ነው እየበቃኔ እስከዛሬ አጥፍቻለሁ ብሎ አብሮ እንኳን አይገባ የለም እሱ ሲገባው ሰው እየወጣው እኮ ቢገርም ነው ይላል ሲዘጋው እኮ አራዛጋው ሰው የበራብ እንዳይሞት ይሉላል በጣም እኮ የሚገርም እኮ አይነት እንትን ነው ታውቃላችሁ አንዳንድ ሰው እኮ ከኋላው እኮ እየመጣ ነው ሊደርስበት ነው እዚህ አስተያየት ሰጣል ዞር ቢል እኮ ደርሷል ሊያፍሰው እኮ የመጣ ነገር አለ እሱ ግን አስተያየት ሰጠው አረባ ካንተ ሰውዬ ከነቤተሰብ ታፍነ እንዳትሞት አረባክ ደሞ እኮ ከዘንዶ ጋር ነው አብሮ የገባው የሰው የጤነኛ ነው የሚል እኮ አለ አይደል ምክንያቱም ዘንዶም ገብቷል ሁለት ሲሆን ነው ሲገቡ ዘንዶ ገብቷል አንበሳ ገብቷል አለቀለት የሚላል እኮ እያለቀለት እኮ አለቀል የሚል ህዝብ እኮ አለ አንተ ታውቃለህ በጣም የሚገርም እኮ ነገር ነው እኮ ያለው አንዳንድ ሰው እኮ አይዞ የማይባል ቦታ ነው አይዞ የሚለው እኔ አሁን አይዞ አልወድም ታውቃለህ እኔ እንደ አይዞ የሚያናድደኝ እንትን ብዙ ሰው አይዞ የሚለው ራሱ ነው አይዞ መባል ያለበት ታውቃለህ አይዞ ይላል ወንጌል ሰብከ አይዞ እንግዲህ ይላል አንተ ወንጌል አሰበከው ራስ አይዞ እንጂ እኔ ምን አይዞ ያስብለኛል የምስራች አለኝ ጌታ ምስክሬ ነው ሳታዩ አትሞቱም አሜን እኔ በግልጽ ልንገራችሁ ዛሬ በጣም ከመንፈስ የሆነ መልእክት ነው የመጣው ሳታይ አትሞቱም አሜን አጭርና ግልጽ አጭርና ታያለ ከተባልክ ሳታይ አትሞቱም አሜን ከጉልበቴ የሚወጣው ይወርሳል አለው አብርሃም በቃ ዝም ብሎ ተረጋግቶ የተቀመጠው በቃ ብሎኛል ብሎ ይመስለኛል ኦኬ በመቶ አመቱ መጥቶ ሚስቴት አለች ሲለው አለች የዛሬ አመት በዝመቶ ወንድ ልጅ ወልዳለሁ ሲል እሱ ጸጥ ነው የሚል አይሰቀም ምክንያቱም ያምናል ይሆናል እሞታለሁ ባልክበት ሰዓት ጌታ ስራውን ይሰራል እንጂ የተናገረውን ሳታይ አትሞታትም አሜን ጌታ አይሆንም ነገሩ አልተፈጸመም ብትል እንኳን አንተን ያስቀምጣል አሜን ያስቀምጣል እንደነበር ያስቀምጣል በዚህ ወጣትነት እድርሻለሁ ብሎሽ ከሆነ አንቺ 40 አመት የሞላኝ የምትይ ከሆነ ጌታ ምስክሬ ነው ፎሬቨር ያንግ አርጎ ያስቀምጥሻል ልክ እንደዛ ፊልም ዝም ብሎ 40 አመትሽ ላይ ራሱ እንደ በቃ ቤቢ ፌስ አርጎ ያስቀምጥሻል እንጂ ታገቢያታለሽ ሳታገቢያት ትጃት በጭራሽ በቃ ታገቢያለሽ ማለት ታገቢያለሽ አሜን የተናገረውን ሳታይ አትሞታትም አሜን ባይዘ ሳታይ አትሞትም ካለ አትሞትም አሜን ለምን መክብብ ላይ እኮ ምን ይላል በጣም ደስ የሚል ለሁሉም ጊዜ ያለው ከሚለው ሁሉ እኔን የሚያስደስተኝ ለመሞትም ማለትና ጊዜ ያለው አንተ ለመሞትም ያው ለተነስተ ከዚህ ከ10ኛ ፎቅ ላይ እኔ በቃኝ ከዚህ በኋላ አልፈልግም ብለ ተነስተ ከዛ ላይ አምባ ብትልና ብትወርቅ ማለት በሁለት እግር አቁሞ ብለ ኢትዮጵያ ቴሌቪዥን 120 ምናምን እንዴት ልተርፍ ቻልክ እኔ ማውቀው ነገር የለም ተረፍኩኝ ትላታል እግዚአብሔር እስካልፈቀደ ድረስ አትሞታትም አሜን እንደውም ቢቢሲ እና CNN ሁሉ የሚያመጣ ታምር ከ11ኛ ፎቅ ወጥቶ ከ10 ፎቅ ላይ ወድቆ ያልሞተ ሰው ተብለ መነጋገር ያደርጋል ጭራሽ ነው መነጋገር ደግሞ ፓስተር ዳዊት አይሞትም ብሎኛል ብለሽ ይጅና ሞክረው ውድድር ፉክክር ለሚያልፍ ነገር የሰራነውን ቤት ያልፋል እንደውም ጅሎች ነን እኮ እኛ ብንኖር እንደውም አገልግሎት ስላለን ያው ጌታ ቸርም ስለሆነ መቶ ምንም እንኖራለን ሆነስትሊ ግን የሰራ አሁን ይሄ ቤት 300 አመት አይኖርም ምን ይሆናል አይደለን በቃ ጠቅላላ እዚህ ያለው ጠቅላላ ሌላ ትውልድ
ምንም ያልሰራ ሲሚንቶ ያላቦካ መጥቶ እዚህ ላይ ካፈር ከተማ ታዲያ እንዴት ሰው እንዴት ይሄንን አያስብም እንዴ? ታዲያ ቁሳቁስ እናወራለን እንዴ? አረ የማልፈውን የዘላለሙን ደንበኛ ምቀኛ ነህ አይደለ? ምቀኛ ኮንክ ቤት ስትገባ ምቄ ይላል ራሱስ ቁጭ ብሎ አይ ህሊናዬ እግዚአብሔር እስካልፈቀደ ድረስ አትሞታትም። እንደውም ቢቢሲና ሲኤንኤንን ሁሉ የሚያመጣ ታምር ከ11ኛ ፎቅ ወጥቶ ከ10 ፎቅ ላይ ወድቆ ያልሞተ ሰው ተብለ መነጋገሪያ ያደርጋል። ጭራሽ ነው መነጋገሪያ። ደግሞ ፓስተር ዳዊት አይሞትም ብሎኛል ብለሽ ሂጂና ሞክረው።